ኢትዮጵያን የቀይ ባህር አክሰስ የፈጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም። አሁን የደረሰን ሰበር ዜና አለ። የኢትዮጵያ መንግስት የአልጀርሱን ስምምነትና የድንበር ኮሚሽን ውሳኔ ሙሉ ለሙሉ ተቀብለው ተግባራዊ ለማድረግ የወሰነና ተግባራዊነቱ ያለማመንታት በቁርጠኝነት የሚሰራ መሆኑን ለመግለጽ ይፈልጋል። ኢትዮጵያን ከቀይ ባህር ያስወጣውን ውሳኔ ማን ወሰነው የሚለውን ጥያቄ የሚጠይቁትም ሆነ የአልጀርሱን ስምምነት ሙሉ በሙሉ ለመተግበር ተስማምተናል የሚለውን መግለጫ ጽፈው ያስነበቡት አንድ ሰው ናቸው። ግንቦት 28 2010 ዓ.ም ከ7 ዓመታት በፊት ስልጣንን ለማደላደል ኤርትራን ማማለል ያስፈልግ ነበርና የአልጀርስን ስምምነት ሳላወላውል ተገብር ተቀብየዋለሁ ብለው የፈረሰን የተቀደደን ውል መቀበላቸውን አወጁ። እንደገና በ2018 ደግሞ ለስልጣን ማክረሚያ ሌላ ጦርነት ሲያምራቸው ኢትዮጵያን ከቀይ ባህር ያስወጣውን ውሳኔ የወሰነው ማን ነው የሚል ጥያቄ የሚያስጨንቃቸው ሆነው ብቅ አሉ። ከጥቂት ዓመታት በፊት እንኳን አሰብን ባድመና ዛላምበሳንም ጭምር ወደ ኤርትራ ያካልላል ያሉለትን ፍርድ ለመቀበል መስማማታቸውን ይገልጹና ከጥቂት ዓመታት በኋላ ደግሞ አሰብን ያሳጣን ማን ነው ይላሉ። ሩቅ ሳይሄዱ ራስዎት የቅኝ ግዛት ውሎችን መሰረት አድርጎ የተፈረመውን የአልጀርስን ስምምነት እቀበላለሁ በማለት አሰብን ጨምሮ ሌሎች በኤርትራ ውስጥ ያሉ ግዛቶች የኤርትራ መሆናቸውን አውጀዋል ብሎ የሚነግራቸው ቢኖር እንኳን የሚሰሙ አይመስሉም። እስከዛሬ ውሳኔውን የወሰነው እንኳን ባይታወቅ እርስዎ ኢትዮጵያ የቀይ ባህር እንዳትጋራ የሚያደርገውን ስምምነት በይፋ ተቀብለዋል የሚል ሞጋች የአብይ አህመድ ንግግር ለኢትዮጵያ ሕዝብ በኢቲቪ የተነገረ ብቻ አይደለም ብሎ ሌሎችንም መጥቀስ ይችላል። በ2011 ዓ.ም መስከረም ላይ በተባበሩት መንግስታትና በአፍሪካ ህብረት ፊት በመሐመድ ቢን ዛይድና መሐመድ ቢን ሳልማን አመቻችነት በሳውዲ አረቢያ ጂዳ የአልጀርስን ስምምነት ለመተግበር እንደገና ስምምነት አስረው ተመልሰዋል። በ2013 ህዳር ላይ ፍጹም ሐሰት በሆነ አገላለጽ የኤርትራ ሰራዊት ወደ ኢትዮጵያ ገብቶ የያዘው በአልጀርስ ስምምነት የተፈቀደለት ነው፣ እሱም መብቱ ነው ብለው ለተባበሩት መንግስታት ዋና ጸሐፊ ደውለው ተናግረዋል። ያ የፈረሰው ተደጋግሞ የተጣሰው ደጋግሞ በመጣሱ ምክንያት ኢትዮጵያም ልትገዛበት የማይገባው የአልጀርስ ስምምነት ባሳለፍነው አርብ 25 ዓመት ሞልቶታል። እንደ አብይ አህመድ ግን ያንን ስምምነት እየደጋገመ እያስታወሰ ኤርትራ ገብቶ ሰራዊቱን መያዙን ተገቢ ነው እያለ ለዓለምም ለኢትዮጵያውያንም የነገረ የለም። ስምምነቱ ሙሉ በሙሉ ተቀዶ ተጥሏል የሚለውን ነጥብ ይዘን ኢትዮጵያን የቀይ ባህር አክሰስ ያሳጣት ማን ነው የሚሉት አብይ ይህንን የ25 ዓመት ውል በድጋሚ እንዴት እንዳወደሱትና እንደፈረሙት፣ በዚህም ኢትዮጵያን ከቀይ ባህር በድጋሚ እንደገና በብዛት እንድትርቅ የሚያደርግ መሆኑን ማስታወስ ያስፈልጋል። አሰብን ብቻ ሳይሆን